አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የኢትዮጵያ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ እኔ በጣም ደህና ነኝ። ኢንሻአላህ ዛሬ ይዤላችሁ የመጣሁትኝ ማለት ነው የሾርባ አሰራር ነው። እሱ ምንድን ነው? የአደስ ሾርባ ነው። የምስር ክክ ሾርባ ነው የምንሰራው ማለት ነው። እዚህ ጋር የታጠበ ምስር ክክ አለ። እዚህ ጋር ደግሞ አንድ ተግማሽ ማጅ አለ። እዚህ ጋር ደግሞ ቱም አለ፣ የተፈጨ ቱም አለ ማለት ነው። እዚህ ጋር ሁለት በጣጥስ አለ። እዚህ ጋር ኩስ አለ። እዚህ ጋር ደግሞ ጀዘር አለ። እዚህ ጋር ደግሞ የምንሰራበት ብረት ድስት አለ ማለት ነው። ኢንሻአላህ አሁን ወደ አሰራሩ እንሄዳለን ማለት ነው። እሺ ውድ ቤተሰቦቼ አሁን ሁሉንም እነዚህ አጥቤ ጃሂዝ አድርጌ ያዘጋጀኋቸውን እቆራረጣቸዋለሁ ማለት ነው። እና ውድ ቤተሰቦቼ ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ኢንሻአላህ አብረን እንደግላችኋለሁ። እንደዚህ እያደረጋችሁ ትቆራረጡታላችሁ። ተለቅ ቢል አይ ችግር የለውም ማለት በኋላ ስለሚፈጭ ችግር አያመጣም ልላችሁ ነው። አሁን ወደ ብረት ድስታችን እናደርገዋለን ማለት ነው። ቆራርጬ ጨረስኩ። ያው በዚህ መልኩ አዘጋጅቻለሁኝ። የሚቀጥለው ደግሞ ያው ምስራችንን እዚህ ጋር አቀላቅለዋለን ማለት ነው። ሁሉንም ባንድ አድርጌ እዚህ ጋር ማጅ አለ። ማጁንም ባንድ አድርገዋለሁ። እዚህ ጋር ደግሞ ቱም አለ ብያችኋለሁ። ቱሙንም ባንድ ሁሉንም አድርጌ አቀላቅላለሁ ማለት ነው። እና ትንሽ የማጅ ማሽ ሰሙ ምልህ ማለት ነው። ትንሽ ምልህ አደርግበታለሁ። እሺ ሰሙ እዚህ ጋር ደግሞ ትንሽ የኩርኩም ትንሽ ሳይበዛ ትንሽ እችን የምታክል ኩርኩም እርድ ማለት ነው ታደርጉበታላችሁ። አሁን ጨርሰናል። ለሁላችሁ በዚህ መልኩ ያው አሁን ደግሞ ውሃ እናደርግበታለን። እዚህ ጋር የፈላ ውሃ አለኝ። የፈላ ውሃውን አደርግና ይኸውላችሁ ውዶቼ እንግዲህ በዚህ መልኩ ሁሉንም ቀላቅዬ በአንድ አድርጌዋለሁኝ። ምስሩንም፣ ድንቹንም፣ ካሮቱንም፣ ኩሳውንም፣ ቱሙንም ሁሉም በአንድ አድርጌ ቀላቅየዋለሁኝ ማለት ነው። አሁን ወደ እሳት መጣዱ እንሄዳለን። በቃ ተከታተሉ። አይውላችሁ እንግዲህ ውዶቼ በዚህ መልኩ ሾርባችንን የአደስ ሾርባችንን የምስር ክክ ሾርባችንን እሳት ላይ ጥጄዋለሁኝ። ከበሰለ በኋላ ደግሞ እንገናኛለን ማለት ነው። አይውላችሁ በዚህ መልኩ ሎኑ ለራሱ በጣም ደስ የሚል ነው። አንድ ረሳን ነገር አለ ደግሞ ትንሽ ዘይት ያስፈልገዋል። ዘይት አላረኩበትም። ትንሽ ዘይት እናደርግበታለን ማለት ነው እንዲያጣፍጠው ላዝም ነው ዘይት እና ያው ዘይትም አደረኩኝ። በቃ በዚህ መልኩ ሁሉንም ጨማምሬ ጨርሻለሁ። አሁን ወደ መክደን እንሄዳለን ማለት ነው።
ነው። እና ውድ ቤተሰቦቼ እንግዲህ ከበሰለ በኋላ እንገናኛለን። እሺ ውድ ቤተሰቦች ሾርባችን እንግዲህ በዚህ መልኩ በስሎ ጨርሰዋል ማለት ነው። ያውላችሁ ምን እንደሚመስል ድንቹም በስሏል። ያውላችሁ ምስሩም በስሏል። ካሮቱም እንደዛው በስሏል። አሁን በስሎ ጨርሷል። ወዴት እንሄዳለን መሰላችሁ? ወደ መፍጨቱ እንሄዳለን ማለት ነው። አሁን ካላስ እናጠፋዋለን። ከጠፋ በኋላ ትንሽ በረድ ካለ በኋላ ከ5 ደቂቃ በኋላ ወደ መፍጨቱ እንሄዳለን ማለት ነው። ይኸውላችሁ እንግዲህ በዚህ መልኩ ቆንጆ ሾርባ እንደሚሆን ተስፋ አድርጋለሁ። አሁን ደግሞ ወደ ቀጣዩ እስከምንገናኝ ድረስ የትም እንዳትሄዱ ተከታተሉ። እሺ ውድ ቤተሰቦቼ ይኸውላችሁ አሁን በረድ ብሏል ማለት ነው ሾርባችን። አሁን ወደ መፍጨቱ እንሄዳለን ማለት ነው። እዚህ ጋር ከላጥ አዘጋጅቻለሁ መፍጫ። ይሄንን ከላጥ ብነግራችሁ የምር ገላግሊኝ በሉት። ገላግሊኝ ስጋ፣ ዶሮ፣ ሽንኩርት፣ ጠማጥም የፈለጋችሁትን ነገር ብትፈጩበት በቃ ድቅቅ ነው የሚያደርግላችሁ በደቂቃ ማለት ነው። እና ወላሂ ገዝታችሁ ተጠቀሙት። በጣም ሀሪፍ መፍጫ ከላጥ ነው ማለት ነው። አሁን ወደ መፍጨቱ አይውላችሁ። አሁን መፍጫ ውስጥ አድርጌዋለሁ ሾርባችንን። አሁን እንግዲህ እንፈጨዋለን ማለት ነው። እና በጣም ሀሪፍ መፍጫ ነው፣ ተጠቀሙ ስላችኋለሁ። ይውላችሁ በጣም ቆንጆ ይህ መፍጫ ነው። ጥቅ ነው ባንዴ የሚለው ወላሂ ሁላችሁ ውድ ቤተሰቦቼ እንግዲህ ሾርባችን በዚህ መልኩ ተዘጋጅቶ ጨርሷል ማለት ነው። አሁን ሰዓት ላይ አድርጌዋለሁኝ ትንሽ መፍላት ስላለበት ወፈርም ብሎ ስለነበረ ትንሽ ውሃ ጨምሬበታለሁ ማለት ነው። በሰል ካለ በኋላ እና በቃ ፎር ካለ በኋላ እናጠፋውና ወደ መጠጣቱ ወደ መመገቡ እንሄዳለን ማለት ነው። ይኸውላችሁ ሳይቀጥንም ሳይወፍርም የኔቴዎች ቀጠን ሲል ነው ሾርባ የሚወዱት፣ እንዳያጠግበን ይላሉ። መድሪ ለምን እንደው አላውቅምና ሲወፍር አይወዱም ጭራሽ። እና እንደዚህ ባለመልኩ ያው ጨርሻለሁኝ ሾርባዬን ማለት ነው። አሁን ደግሞ መጨረሻ ላይ ያሳያችኋለሁ። እሺ ውድ ቤተሰቦቼ ሾርባችን ይኸውላችሁ በዚህ መልኩ በደንብ አድርጎ በስሎ ጨርሷል ማለት ነው። ይኸውላችሁ እንዴት ደስ እንደሚል። እናማ ካላስ አሁን እሳቱን አጠፋዋለሁኝ። እሳቱን ካጠፋሁ በኋላ ታይብ አሁን እዚህ ጋር አድርጋለሁ። ከዛ እዚህ ጋር የከተፍኩት ከዝበራ አለ ማለት ነው። እንደዚህ አድርጌ ይኸውላችሁ በዚህ መልኩ መጨረሻው የምስር ክክ እና የኹዳር የድንች፣ የካሮት፣ የኩሳ ሾርባችን በዚህ መልኩ ጨርሰዋል ማለት ነው። ጨርሰናል እና በጣም ሀሪፍ ነው፣ ተጠቀሙት እላችኋለሁኝ። እንግዲህ የዛሬው ውሏችን ይሄን ይመስል ነበረ። ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ወዶች አበረታቱኝ። ኢንሻአላህ አብረን እንደገላችኋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።